በዓለም ውስጥ ከሚገኙት ፍጥረቶች መልሰው ዓለምን የመፍጠርን ያህል የሚለውጧትን ታፈራለች። እየመረመሩ እየፈተኑ የወደፊት ዕጣዋን የሚተነብዩላት በየጊዜው ታፈልቃለች። የሰው ልጅ የጠለቀና የመጠቀ የማሰብ ችሎታውን እየተጠቀመ ዓለምንና አፈጣጠሯንና አፈጣጠር ሥርዓቷን እያጠና አዲስ ቅርጽና ሥርዓት ያበጅላታል። ያንዱ አዲስ የግኝት መንገድ ለሁሉም የሚስማማ ባይሆንም ግን ለሌላ የማወቂያ ጥናት መነሻ የሆነ ዓመታት አልፈዋል። ከ370 ዓመታት በፊት ጋሊሌዮ የመሬትን በፀሐይ ዙሪያ መዞር እውነትነት ካረጋገጠ ጀምሮ ስለ መሬትና ፍጥረቶቿ፣ ስለ ጠፈርና ህዋ ምንነትና እንዴትነት የሚገልጹ ተመራማሪዎችና የሳይንስ ሊቃውንት ሲፈጠሩ ኖረዋል። ከነዚሁም የዓለም ስምና ዝና ያተረፉ የሳይንስ ሊቃውንት መካከል ጋሊሌዮ ከሞቶ 300 ዓመታት በኋላ የተወለደው ስቲቨን ሆኪንግ አንዱ ነው።